አንድ እህት ምን ስትል ሰማኋት መሰላችሁ? ምንድነው ቆይ ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድነው የምትናደዱት አለች። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እሺቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችም ወደ ቤተ ክርስቲያን እንዲመጡና እንዲጠጉ የክርስቶስን ስራ እንዲሰሩ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብክ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚያሸዋት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ወደ ቤተ ክርስቲያን መሄድ ያለብህ። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተ ክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው የሚመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴ መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተ ክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታደርጓቸዋላችሁ። አንተ ማን ነው ቅዱስ ያደረገ ሲጀምር? ደነዝ። ለካ ደነዝ አይደለም መሰባቸው መምህር ናቸውና እኛ ቤት አንድ ማስታጠቢያ አለ። ያ ማስታጠቢያ ይቀደዳል። ስለዚህ ሲቀደድ ማስታጠቢያው በእኛ ቤት አሰራር ወይም ሕግ ከሰል ማመላለሻ ነው የምናደርገው። ከሰል ማመላለሻ ሆኖ ብዙ ዘመናትን ቆየ ያ ማስታጠቢያ። ከዛ አባት ልጁን አንድ ቀን በዚህ ቀዳዳ ማስታጠቢያ ውሃ አምጣ አለ። እንዴ አባቴ ማስታጠቢያው እኮ ቀዳዳ ነው፣ በዛ ላይ ደግሞ ቆሽሿል፣ የከሰል ነው አለ። ግድለህም አምጣ። ያ ልጅ እንደተባለው ውሃ ቀድቶ ወደ አባቱ ሲያመጣው ውሃው የለም፣ ያፈሳል። አባዬ ያፈሳል አለ። ግድለም ሂድ ቅዳ ይለዋል። አሁንም እንዲሁ ያደርጋል። ማስታጠቢያው ያፈሳል። በዚህ ምልልስ ውስጥ ብዙ ጊዜ እንዲመላለስ አደረገው። ልጅ ሰለቸው። ለምንድን ነው አባዬ ውሃ የማይዝ ማስታጠቢያ ላይ ውሃ ቅዳና ና የምትለኝ? ውሃ የለም፣ ደቀም፣ በከንቱ ደቀምኩ። እሺ የመጨረሻ አምጣ እንዳለው ለአባት መታዘዝ ነበረበትና ልጅ በማስታጠቢያው ውሃ ቀድቶ አባቱ ጋር ሲደርስ የለም። ልጄ ማስታጠቢያውን ተመልክተዋል? አዎ። እሺ አየዋል። ውሃ ይዟል አለው አባት። ልጅየው በፍጹም ደከም፣ ውሃ ቋል ያዞ። ማስታጠቢያውን ተመልክተዋል? ምን ሆኗል? ቆሻሻው ለቋል። ውሃ ባይዝም ማስታጠቢያው ላይ ያለው ቆሻሻ ግን ለቋል። ክርስቲያኖች ማታ በጨፈርንበት ጠዋት ለምስጋና የእውነት የምንሄድ ከሆነ ቢያንስ የሆነ ነገራችን ይለቃል። ምንም ጥርጥር የለም። ማታ የጨፈርንበት ብቻ ግን አንደር አንዋል። ማታ የጨፈርንበት ቦታ ላይ ግን ቤታችን ካደረገ ኃጢአቱ ዘፍቀን እንወጣለን። አንድ ቀን ለምስጋና ብሄርንበት ሰዓት ተነክተን በቤቱ እንቀራለን። በቤቱ ምክንያት የሚፈልግ አምላክ ስለሆነ ለምን ማለት ቃለ እግዚአብሔር የማይማር ሰው እኮ ክስ ያበዛል። ታውቃላችሁ፣ ሰው ወንጌል ሲጎላው አሽሙረኛ ሆነ። ሰው የእግዚአብሔር ቃል ውስጡ ሲገባ ጸጥ ይላል። ቢሰድቡት አይሰማውም። ወንጌል የማይማር ሰው ጸባዩ ምን እንደሆነ ያሳያል። እግዚአብሔር ሳይጸየፍ እኛ የምንጸየፋቸው ሰዎች አሉ። ውይ እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በውንብድና በወንጀል ተጨማልቋል። ጌታ ሆይ ይሸታሃል ምንላችሁ ሰዎች አሉ። እግዚአብሔር አይሸተውም። ምመና የሚሸት በረት ውስጥ እኮ የተወለደው እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲል እግዚአብሔር የቸገረው እኮ
ጳውሎስን ከማሳመን በላይ ሐናንያን ማሳመን። እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ሕይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን እምንመጻደቅ ሰዎች አለ። ጸሐፍት ፈሪሳውያን አለ። ከኃጢአት የተመለሰን ሰው እኛ መች እናስቀምጣለን? መች ይተዋሃል? የቀደመ ኃጢአትህን ሳያስታውሱ መች ያወራሉ? ብዙ ባመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚያ አብቅቷት። ከተበሳጩ ራሱ አላቀሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ሰዎች ከተመለሱ በኋላ በቤቱ እንዲመላለሱ መተው ያስፈልጋል። ለፈጣሪያቸው አሳልፎ መስጠት